ሰላም ቤተሰቦች ዛሬ ደግሞ ከክላስ መልስ ማለት ነው ውሎ ምን ይመስላል የሚለው ነው ማሳያችሁ። በጣም ደክሞኝና ሰልችቶኝ ነው የመጣሁት። ከዛ በጣም ፀሐይ ስለነበረ i5 ምናምን ገዛው። ከዛ በኋላ ቤቱን ሳይ ጦር ሜዳ መስሏል። ቀጥታ ልብሴን እንደቀየርኩ ማለት ነው ዶርሞቹን ወደ ማስተካከል ነው የገባሁት። ዶርሙ በጣም ያስፈራል። ከዛ በኋላ ልብሴን ምናምን ቀያየርኩላችሁና ወደ ማጽዳቱ ነው የገባሁት። በነገራችን ላይ ማለት ነው ክሮሽ እንደምሰራ ከዚህ በፊትም ነግሬያችሁ ነበረ። እንግዲህ አሪፍ እየሄደልኝ ነው ብዬ አስባለሁ። ከትምህርቱ ጎን ለጎን ዛሬም እሱን እስኪ ሞክረዋለን። ማዘዝ ግን ከፈለጋችሁ ባዩ ላይ በቃ ስልኬ አለ። ከዛ በኋላ በቃ ቤቱን ምናምን ካጸዳን በኋላ እስኪ ተሞት ራሳችን ትንሽ እናጽዳ ብለን ፊቴን ምናምን ታጠብኩ። ሙቀቱ ልገልጽላችሁ አልችልም። ከምገልጸው በላይ በጣም ፀሐይ ነው። ይህን ሰሞን እኔ ምንም ሊገባኝ አልቻለም። ያለውበትም አካባቢ በጣም ፀሐይ ስለሆነ በቃ በየሰዓቱ መታጠብ ግድ ይላል። በየሰዓቱ በየደቂቃው መታጠብ ግድ ይላል። ከዛ በኋላ ታጠብኩላችሁ። ሃይፋይፌን ተጎነጨው። በቃ ተው ቅዝቃዜው። አሁን ወደ መወደው ወደ ስራዬ ልገባ ነው። ከዛ በፊት ግን ቃል ማንበብ አለብን። እውነት ቃል ሳነብ ማለት ነው ያለምን ነገር ርስት ነው ማድረግ። ርስት አድርጌ ምስጥ ብዬ ነው የምመለሰው። ለማንኛውም አንብበን እንጨርስ። አሁንም ሃይፋይፋችን ጉንጭት። ለመሆኑ ፕሮሞሽን እየሰራው አይደለም። እነሱ ስራ ካሉኝ ለማንኛውም ሰራለሁ። ከዛ በኋላ ክሮሼን ሰራው። ዛሬ ክሮሼን ለመስራት ያሰብኩት ማለት ነው የሆነች የስልክ መያዣ ከታች የሚገባ አለ። እሱን ስራ ብላኝ ነበር አስታወስኩና ወደ እሱ ገባው። እንደምታዩት እየሰራው ነበረ። በነገራችን መዝሙር መስማት እንዴት እንደምወድ በተለይ ስራ እየሰራው እዚህ ጋር ሳብድ ካያችሁኝ መዝሙር እየሰማው ነው። ለማንኛውም መዝሙሩን ተጋበዙልኝ። ወንበሩ በሰው የተደፈረ ግርማዊ አይባል ሞቶ የቀረ የእውነት ግርማዊ አንድ ንጉሥ ሞት ያሸነፈ ጌታ ኢየሱስ ከሞት ተነሳ